የአመቱ ትምህርት ከተጀመረ 2 ወር እንኳን ባይሞላም የዩኒቨርሲቲው ተማሪዎች በጥናት ተዋክበዋል። አብዛኛው ተማሪ ፊቱን ወደ ቀለም መልሷል። አንዳንዱ ደግሞ የሌላው አጠናን ተስፋ አስቆርጦት የትምህርት አሰጣጡ ከብዶት ወይም ደግሞ አንድ የሙከራ ፈተና አስበርግጎት የመሰናበቻ ጊዜውን ብቻ በመጠባበቅ 16 ሰዓት ይተኛል። አይብዛ እንጂ አቤል የገጠመው አይነት ችግር ውስጥ ገብቶ የሚዋዥቅም አይጠፋም። የሁለተኛና የሶስተኛ ዓመት ተማሪዎች መጠነኛ መረጋጋት ይታይባቸዋል። ጥናቱ በመጀመሪያና በመጨረሻ ዓመት ተማሪዎች ላይ ያደላል። በተለይ በርካታ ተማሪዎች የሚያራግፈው የመጀመሪያ ዓመት አጋማሽ ፈተና እንደ ጦር ስለሚያስፈራ ተማሪዎች የገና ማዕበል የሚል ስም አውጥተውለታል። የመጀመሪያ ዓመት ተማሪዎች ለትምህርት ብቻ ሳይሆን ለግቢውም እንግዳ ስለሆኑ መቻኮልና መረበሽ ይታይባቸዋል። በዚሁ ምክንያት ፍሬሽ ጦጣው የሚል ስያሜ ወጥቶላቸዋል። ትግላቸው ፈተና ለማለፍ ብቻ ሳይሆን ዩኒቨርሲቲ ውስጥ የመቆየት ህልውናቸውን አስከብረው ይህን ስያሜ ለማስቀጠልም ጭምር ነው። ትዕግስት ፈረደ ከማዕበል ግፊት ለመዳን ከሚፍጨረጨሩት የመጀመሪያ ዓመት ተማሪዎች አንዷ ናት። አብዛኛውን ጊዜ የምታጠናው ከዋናው ቤተ መጻሕፍት ጀርባ የሚገኘው ዋርካ ስር ነው። ጓደኛዋ ማርታ ደመቀ ይህንን ቦታ እምብዛም ባትወደውም በትምህርት ረገድ የትዕግስትን እርዳታ ስለምትፈልግ ብዙ ጊዜ አብራት ታጠናለች። ሰሞኑን የመጀመሪያ ዓመት አጋማሽ የፖለቲካዊ ኢኮኖሚያዊ ትምህርት ፈተና ስላለ ሁለቱም የሚያጠኑት ይህንኑ ነው። አብዛኛው ተማሪ የአጠናን ስልት የለውም፣ መደናገጥ ይበዛበታል። የአንድ ትምህርት ፈተና አለ ከተባለ የተማሪ ሁሉ ኃይሉን እዛ ትምህርት ላይ ያውላል። የተቀሩ ትምህርቶች ሳይታዩ ይከርማሉ። ሌላ ፈተና ሲመጣ ደግሞ ወደ ሌላው ይዘመትበታል። ትምህርቱን በአእምሮ ውስጥ ከመቅረጽ ያጠናን ዘዴ ይልቅ በሽምደዳ ለጊዜው ያህል አውቆ መሰናክሉን የማለፍ ልምድ እየዳበረ መጥቷል። ትዕግስትና ማርታ ከዋርካው ስር ተቀምጠው ይህንኑ ትምህርት በማጥናት ላይ ሳሉ አንድ ወጣት በአካባቢያቸው ውልብ ሲል ታያቸው። ቀድማ ያየችው ትዕግስት ነበረች። ሆኖም ቶሎ ብላ አይኗን ሰበረች። ማርታ ወጣቱ እንዳየችው ከአፏ አምልጧት ያውልሽ አለቻት። ምን አለችና ትዕግስት የማርታን ሐሳብ ለማደናገር ቶሎ ብላ በይልቅ ልጠይቅሽ አለቻት። ምን አለቻት። ማርታም ድንገት ባመለጣት ቃል ተደናግጣ ከምናጠናው ትምህርት ነዋ። እሺ ጠይቂኝ አለች ማርታ ለአፏ ያህል፣ ልቧ ግን ወደ ሐለፈው ጉዳይ ቀርቶ ነበር። ለምንድን ነው የምትደብቀኝ ስትል አሰበች። እኔ እንደሆንክ ነቅቼባታለሁ። ሞኝት በሷ ቤት ማንም አላወቀብኝም ብላ እኮ ይሆናል ያበጠው ይፈንዳ እንጂ ዛሬ አውጣጣታለሁ ብላ በልቧ ፎከረች። ግን ዋና ነሽ ትዕግስት ሙች ምን ነው ምን አረኩሽ አለች ትዕግስት ነገሩ ቢገባትም እንዳላወቀች ሆና በመቅረብ። ስለሱ ሳነሳብሽ ለምን ትዘግኛለሽ አለቻት ድርቅ ብላ ጉዳዩን ግልጽ ለማውጣት። ትዕግስት ምንም አልመለሰችላትም። ከዋለች ወደ ኋላ አስታወሰች። በእርግጥም ስለ አቤል ስታነሳባት ብዙ ጊዜ ዘግታታለች። አንድ ጊዜ ማርታ አቤልን ከሩቅ ስታየው ከትዕግስት ጋር ጨዋታ ለመክፈት ብላ ትዕግስትዬ ይሄ ልጅ በትምህርቱ በጣም ጎበዝ ነው አሉ። በ3ኛ ዓመት አጋማሽ ላይ ለመጀመሪያ ጊዜ በሁለት ትምህርት ከቢ አግኝቶ ካልታነኩ ብሎ አስቸግሮ ነበር ይባላል አለቻት። ለምን አለች ትዕግስት ለጨዋታው ብዙም ስሜቷን ያልሰጠች በመምሰል። ጂፒኤው ትንሽ ዝቅ ስላለበት ነው ከ4 ነጥብ ወርዶ አቅም ይላሉ አለች ማርታ የትዕግስትን ስሜት የሳበች መስሏት። ክፉኛ የተገረመች ያህል ራሷን እየነቀነቀች አራ አለችና ትዕግስት ቶሎ ብላ ወደ ኋላ አርስት ጉዳዩን ዞረች። ማርታም በሆዷ በሽታ ነገሩን ተወችው። ሌላ ጊዜ ደግሞ በመኝታ ክፍላቸው ውስጥ ከሌሎች 2 ልጃገረዶች ጋር ሆነው ስለ ትምህርት መስክ መረጣ ጉዳይ ሲጫወቱ በማርታ ሐሳብ ውስጥ አቤል ብቅ አለባትና እኔ አንዳንድ ልጆች ጥሩ ጭንቅላት ኖራቸው ለምን የማይሆን መስክ እንደሚመርጡ ይገርመኛል አለች። እንዴት አለች ትዕግስት። አሁን ዘንድሮ ፍልስፍና ትምህርት ከሚመረቁ ተማሪዎች መሃል አንድ ልጅ አለ ብታዩት እኮ የቱ ነው ሲሉ 2 ልጃገረዶች ጠየቁ። ትዕግስት የአቤል ጉዳይ መነሳቱ ስለገባት አንገቷን አቀርቅራ ከጥፍራ ውስጥ ቆሻሻ ታወጣ ጀመር። ማርታ ነቃችባት፣ ግን ጨዋታውን አላቋረጠችም። በጣም ጎበዝ ነው የሚባለው እያለች ለሁለቱ ልጃገረዶች ለማስረዳት ሞከረች። ስሙንም ታውቀዋለች። ሆኖም በትዕግስት ፊት መጥራቱ የሚያስደነግጣት ወይም ሌላ ጥርጣሬ የሚያሳድርባት ስለመሰላት ስሙን አልጠራችም። 2 ልጃገረዶች የአቤል ምስል አይነ ህሊናቸው ውስጥ
ሊመጣላቸው ስላልቻለ እሺ ብቻ ጨዋታሽን ቀጥይ አሏት። እና እሱም በሆን አለች ማርታ እንደሱ ጭንቅላት ቢኖረኝ ሜዲሲን ወይም ኢንጂነሪንግ ነበር የምመርጠው። እንደሱ ማለት እንኳን አትችይም አለች አንደኛዋ ልጃገረድ። ሰው እንደ ፍላጎቱ ነው። አንቺ የምትችው ልጅ የፍልስፍና ጥማት ፍላጎት ሊኖረው ይሆናል። ደግሞስ የከበረ ትምህርት ሜዲሲን ብቻ ነው ያለው ማን ነው? በእኔ ግምት ማንኛውም የትምህርት አይነት የተከበረና ዋጋ ያለው ነው። ዋናው ነገር እንደ ባለቤቱ ፍላጎትና አያያዝ ነው። ትዕግስት ልቧ ቅቤ ጠጣ። ደስታዋ ልጃገረዷ አነጋገር አቤልን ስለሚደግፍ ሳይሆን የራሷ እምነት ስለሆነ ነው። በትዕግስት አመለካከት ፍላጎትና ትክክለኛ ስሜት በገንዘብ መለወጥ የለበትም። የመስክ መረጣ ጉዳይ በአብዛኛው ተማሪ ዘንድ ስሜቱ የትኛውን ይከተላል መሆኑ ቀርቶ የትኛው ብዙ ገንዘብን እድገትን ያስገኛል መሆን የሚለው ሆኗል። ቢሆንም ቅሉ ያለ ስሜትና ፍላጎት የሚሰራ ስራ ብኩንነትና ግዴለሽነት ራስን መጣል እንደሚያስከትል አርቆ የሚያስበው እምብዛም አልተገኘም። ለማንኛውም መነሾ የአቤል ጉዳይ በመሆኑ ትዕግስት ጨዋታውን ተካፍላ ይህን አስተያየት ለመስጠት አልቻለችም። ስሜቷን አፍና ዝም አለች። ማርታም የአቤልን አርዕስት ያነሳችው የትዕግስትን ስሜት ለማጥናት ነበር እንጂ ለክርክሩ ብዙም ደንታ አልነበራትም። ስለዚህ ያን ዕለትም በሽቃ አሳለፈችው። ትዕግስት ይህንንና የመሳሰሉትን ካስታወሰች በኋላ በእርግጥም ስለ አቤል ስታነሳብኝ ብዙ ጊዜ ዘግቻታለሁ ብላ አሰበች። ማርታ ወሬ ትወዳለች። በተለይ የፍቅር ወሬ ከሆነ አነፍንፋ ነው የምትሰማው። ልማድ ሆኖባት እንጂ በፍቅረኞች መሃል ገብታ ተንኮል ለመስራት ወይም ከትዕግስት ጋር በዩኒቨርሲቲው የመኝታ ክፍል ውስጥ ተደራራቢ አልጋ ላይ ስለሚተኙና አብዛኛውን ጊዜ አብረው ስለሚያሳልፉ የአጭር ጊዜ ምስጢርም ቢሆን ሰርስራ ስለማወቅ ባለመቻሏ ከልቧ በሽቃለች። ትዕግስት ከአቤል ጋር የአይን ፍቅር እንደጀመረች ከጠረጠረች እንኳን ወር ያህል ይሆናል። በእውነት ዋና ነሽ ስትል ደገመች ማርታ። እኔ ጓደኛዬ ነሽ ብዬ የሆዴን ሁሉ አጫውትሻለሁ፣ አንቺ ግን ልብሽ አይያዝም። ትዕግስት ተረበሸች። ልብሽ አይያዝም የሚል ቃል አስደነገጣት። እኔ እኮ ደብቄሽ አይደለም፣ ደብቀሽ ነው እንጂ። ኧረ ታዘብኩሽ፣ ዋና ነሽ አለቻት ማርታ አንጀት በሚበላ አነጋገር። ማርታሞች መደበቂያ አይደለም፣ አንዳንዴ መንገድ ላይ ስንገጣጠም ያየኛል። በቃ የማርታ የወሬ አንቴናዎች ከመቼውም በላይ ነቁ። ሐዋሳቶቿ ከትዕግስት አፍ ሲወጣ ለመስማት ሲጓጉ ስለከረሙ ነገር ተቁነጠነጡ። እንዴት ማየት? ዝም ብሎ ማየት ስትል አፋጠጠቻት። አዎ በቃ እንዴት ልበልሽ አለቻት ትዕግስት ሁኔታው ለገለጻ አስቸግሯት። ዝም ብሎ ያየኝና አይን ለአይን የተገጣጠምን እንደሆነ ተሸማቆ አይኑን ይሰብራል አለች የራሷን ደብቃ። ማርታ በልቧ ሳቀች። ሴቶች አብዛኛውን ጊዜ ተወደድን እንጂ ወደድን እንደማይሉ ታውቃለች። ልምዱም አላት። ማርታና ትዕግስት አጋጣሚ በመኝታ ክፍል አገናኝቷቸው የትዕግስት የቀለም ትምህርት ጉብዝና አስተሳሰባቸው እንዲሁም ጓደኛ ሊሆኑ የሚችሉ አልነበሩም። በአስተዳደግና በአኗኗር ሁኔታ ብዙ ይለያያሉ። ፍቅር ለደብረ ዘይቷ ትዕግስት እንግዳ ነገር ነው። ፍቅር ተደጋግሞ በተጀመረ ቁጥር አዲስ መሆኑ ባይቀርም ቅሉ ለመሃል አራዳ አይጓ ማርታ እንግዳ ነገር አልነበረም። ቀን ከወንድ ጓደኛ ጋር መውጣት፣ ማደር፣ በተለያዩ የጨዋታ ቦታዎች ላይ መገኘት ከማርታ አፍ የማይጠፉ ጨዋታዎች ናቸው። ትዕግስትንም እኒህን መሳይ የማርታ ሚስጥሮች ስታዳምጥ በመክረቧ በዚህ ዕለት ልብሽ አያዝም ያለቻትን ለማስተካከል ስትል ደብቃ የቆየችው የአቤልን ጉዳይ ለማውጣት ተገደደች። ለመሆኑ ስንት ጊዜ ሆነው አለች ማርታ ለጥናት የገለጠችውን ደብተሯን ጭራሽ ዘግታ። ምኑ አለቻት ትዕግስት ጥያቄ ቢገባትም በአንዴ መመለሱ አስቸግሯት። ከአቤል ጋር በአይን ከጀመራችሁ ነው አለቻት ድርቅ ብላ። ትዕግስት የአቤል ስም ሲነሳ የባሰ ድንግጥ አለች። ደስታ የተቀላቀለበት ድንጋጤ። በግምት 6 ሳምንት ይሆናል ካለች በኋላ ወዲያው እኔ እኮ እሱ ስለሚያኝ ነው እንጂ አለችና በግዴለሽነት አይነት ትከሻዋን ነቀነቀች። እሺ አለች ማርታ ጨዋታው በዚሁ እንዲቀጥል እንዳያልቅ በመስጋት። ትዕግስት ትክ ብላ ከማየት በስተቀር ምንም አልተነፈሰችም። 11ኛ ክፍል እያለሁ አንድ መምህር ምን አለ መሰለሽ? ምን አለ አለች ትዕግስት ለመልሱ ብዙም ያልጓጓች በመምሰል። መጀመሪያ ለክፍሉ ጥያቄ ያቀረበ። ምን የሚል? ፍቅር የሚጀምረው ከየት ነው አለች። ታዲያ
ከየት ነው አላችሁ ታዲያ? እኔ አካባቢ ወይም አቅራቢያ ብዬ መለስኩ። ሌሎቹም የመሰላቸው መለሱ። በመጨረሻ መምህሩ ፍቅር የሚጀምረው ከአይን ነው ብሎ ገላገለን። ትዕግስት ነገሩ ቢኮረኩራትም አልሳቀችም። ማርታም አልረካችም። ከትዕግስት አፍ መስማት የፈለገችውን ሁሉ ቀድማ የምታውቀው ሆኖ ስላገኘችው አዲስ ሚስጥር ለመሰርሰር ስልት የቆሙት ሕዋሳቶቿ ሳይረዱ ቀሩ። አይ አንቺ አለቻት ቆይታ እንዴት እንዲሁ ነው? ትዕግስት በመቅለስለስ አይነት ትከሻዋን ነቀነቀች።